እሷ ናት እኮ የምንነግረኝ እኮ እሷ እኮ ናት። ውሃው ተፈልቶ ተጨርስ መጣሁና አይቼ አሳዘንከኛ ላይ መጥቻ ቅፌ ተኛው አለች። ትዕግስት ማለት ነው። አሙድ መንፈስ ቅዱስ ያቺን እስካሁን አረሳት። አሁን ሚስት ካድርገው ቢሆን ኖር እኮ ለምጽ የለውም ዛሬ የለውም ነበር ማለት ነው። በህይወት ልትኖር ትችላለህ፣ ግን ለምጽ ነበር። ቆዳ ተልጧል። በተኛሁበት በጆሮ ፊት በቃ ተላልጦ ቁጭ ነበር። የተከከለ ዶሮ ነበር የምትመስለው። ምናልባት አይነት ቢጠፋ ጆሮ ሊጠፋ ይችላል። ጆሮ ሊጣበቅ ይችላል፣ አይኑም ይጠፋል። አፍልቻለሁ ካለች በኋላ እውነት ልንገርሽ ይሁን ውስጤ ተቀየመ። አፍልቻለሁ ታለች በኋላ እንዳለ በጣም በቃ እንደውም ተዛወዲህ በጣም በቃ የሆነ ነገር እኮ ቢሆን እንዲችል ታደርገዋለች የሚል ሐሳብ አደረብኝ። ከዛ በኋላ ያቺን በቃ እንደውም ስሙ ግማሹ ያ ነው። በቃ 6 ወር እንጀራ አደረችም አባረርኳት። ለምን ምን እንደው በማረችክ የተመከረችው ፍቅሯን እኮ አፍልታለች እኮ እንዴ አፍልታዋለች ነው አፍልታዋለች። አፍልታው ግን ተጸጸተች፣ ተወችው። አልደፋችብህም። እንዴት ነው ማምናት? መጀመሪያ ስትላት እሷን አንቺ ምን አይነት ሰይጣን ነሽ ብላ መተው መስደብ ሲገባት አፍልታ አምዘግዝገው እኔ እኮ እንደተደፋብኝ ነው የምቆጥረው። ከዛ ታሳዝነቃት አይታክተኝተክ አሳዝነቃት። አሳዝነቃት። ሁለተኛ ልጅቱ አብረን ያደግነት አብረን ነው የተማርነው ያደግነውም አንድ ላይ ነው። አንድ ሰፈር ስለሆነ ነው ያው እንግዲህ ያዘነችው። እንግዲህ ሌላይቱ ሩቅ ብትሆን ምን እንደምታረግ ይሄንን ወቁና ወንዶች ነበር። የሚገርምሽ ጉራጌ ያረገችውን ልንገርሽ። ወይኔ ታነግርሽ ጉራጌ ማግበተ ታውቃለህ? ኧረ አይደለም። አንዲት ትዕግስት የምትባል ጉራጌ አድምጭማ የዛችን ልጅ ታሪክ። እሺ አፌ ደምደም አለኝ። የሚገርምሻው ሀቢባ አንድ ስልጤ ፍቅረኛም ነበረው። ጠይቂው እዛ ላይ ያልገባበት ይቀበለኛ። ጉራጌቱን ልንገርሽ ያረገችውን አቤት ኪራኝ እያለን እችን ከኢትዮጵያ የመጣችውን አግብቼ ከኢትዮጵያ የመጣችው በዛችኛው ሚስቴ ስለምቀና ስልክ ሰዋራ እንዳለ ትቀናለች። ጉራጌቱ ትዕግስት ትባላለች። ከጠለብ አስጠፍተዋት የኛ ልጆች እኛ ቤት ነው ያለችውና ትዕግስት ትባላለች። አለይኩም ሰላም። አሁን አንድ ቀን የሆነች ልጅ ጋር እያወራው ክፍል ገብቼ ቀን ምሳ እንጋብዝህ እና ቶሎ እያለች በቃ እመጣለሁኝ ምናምን እያልኳት ለካ እኔ ሚስቴ ተኝታለች መስሎኝ ነበረ። ለካ ሚስቴ አልተኛችም። ያቺ ሴት ጋር ታወራ ሰምታለች። ሴቷ ጋራ ስጀናጀን ተሄድና እኔ ስተኛላት ትዕግስት ባሌ እኮ የሆነ ሴት ምሳ ጋብዝሃለሁ ስትል ሰማሁ ሲጀናጀን ምን ላርገው ብላታለች። ያውዝ ውሃ አፍሊና በጭንቅላቱ ላይ ለቀቅበት። አይገርምሽም? ወላሂ ነው የምልሽ። ጉራጌዋ ትዕግስት እኮ እንደዚህ አለቻት። ውሃ አፍልተሽ ወላሂ ነው የምልሽ። ብዙ ጊዜ አወራዋለሁ። ከዛ ሚስቴ ምን ታረጋለች? ተሄድና ውሃዋን ጣድ። እኔ እኮ የለውም ነው የሞትኩ ሰው ነኝ እኮ የሞትኩ ሰው እኮ ነኝ። ከዛ ውሃውን ጣድ አድርጋ እያፈላች እኔ እንቅልፍ ተኝቻለሁኝ። እየመጣ የለካ በሩን ክፍት ያርጌ ታየኛለች። ልክ 6 ወር እንደኖር ያችንን ፈተዋት። እሺ ሁለቱም ተፈቱ። ሁለታቸውንም አባረርኩና ሌላ ገባው። አንድ በይ ታሪኩ ከተወራ ብዬ ነው። ሁለታቸውንም ተኩና ሌላ ገባሁኝ። አድምጭ፣ ኧረ ብዙ ነው ታሪኩ። ሌላ ገባሁኝና ያቺ ጋራ በጣም የፍቅር ኑሮ በጣም በደስታ ስንኖር ደግሞ ሴቶች እኮ ቅናታቸው ልክ መካ ኡምራ ረኩኝና ለኡምራ ሄጄ ኡምራ ረኩና ከኡምራ ስመጣ አሁን እንግዲህ ዛሬ መውለድ አለብሽ አልኳት በደንብ አድርጌ። ልክ ከሌሊቱ 1 ሰዓት ነው የገባሁት። ገና ተሩቅ ታልመጣ ዛሬ ተዘጋጅተሽ ጠብቂ፣ ዛሬ ግዴታ ማርገዝ አለ ከኒና ምናምን የለም አልኳት ደውዬ። ከዛ ብቅ ብል ከኡምራ እሷም ተዘጋጅታለች። ተጭሷል፣ ታውቂዋለሽ ይሄን ዕጣን ምናምን የሳውዲ መስክቲው ምናምን ሮማንስ ይሆናል። ከዛ አቀባብላ እንደዚህ ተኮን። ከዛ ተረገዘች። መካ የመጀመሪያ ልጅ መካ አረገዘች። መካን ማሻአላህ
ልክ እርጉዝ እንደሆነ በቃ እንግዲህ እዛ ሀገር የዛን ጊዜ ህጋዊም ስላልነበር እኔም እሷም እዛ ሀገር እኔ ህጋዊ አንቺ ህገወጥ እኔ ህገወጥ፣ ስለዚህ አገር ገብተች መውለድ አለብሽ አልኳት። አገር ገብታ ወለደች። አገር ገብታ ስወልድ ያቺ የመጀመሪያዊቱ ሚስቴ መለስኳት። ጾመን እንዳታድር የመጀመሪያ ማደር የለብኝ። አዎ ጦሜን ማደር የለብኝም አልኩና ያችኛይቱን የመጀመሪያው ሚስት የመለስኩና አቀባብሌ ስተኩስ መዲና የምትባል አንድ ልጅ ወለድኩኝ። ማሻአላ መካና መዲና። አይዋ መካና መዲና ወይ አይደለም። ከዛ ያችም የመዲናም ጋር ብዙም አልቆየን፣ ተመልሰን ተለያየን። ሁለተኛ አይዋ ሁለተኛ ተለያየን። አሁን ይህንን የፋኖውን እናት አገባሁ ሌላ